ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ በኩሽናችን ውስጥ ሁልጊዜ የምናገኘው ነገር ግን ስለ እርሱ ታምራዊ አቅም በሚገባ ማናውቀውን አንድ ድንቅ የተፈጥሮ ስጦታ ይዘንላችሁ ቀርበናል። አዎ፣ ስለ ነጭ ሽንኩርት። ብዙዎቻችን ነጭ ሽንኩርት ለምግብ ማጣፈጫነት ብቻ ነው የምንጠቀመው። ነገር ግን ይህች ትንሽ እምቡጥ በውስጧ ምን ያህል አስደናቂ የጤና ሚስጥሮችን እንደሸሸገች ያውቃሉ? ጥንታውያን ግብፃውያን ፒራሚዶችን ለሚገነቡ ሰራተኞቻቸው ጉልበት እንዲሆናቸው ነጭ ሽንኩርት ይመግቡ እንደነበር ታሪክ ያወሳናል። ታዋቂው የሕክምና አባት ሂፖክራተስ ለተለያዩ በሽታዎች ማዳኛ አድርጎ ያዘው የነበረው ይህንኑ ነጭ ሽንኩርት ነው። በዛሬው ቪዲዮአችን ነጭ ሽንኩርትን በየቀኑ መመገብ በሰውነታችን ላይ የሚያመጣቸውን 10 አስደናቂና ተአምራዊ ጥቅሞች፣ ሳይንሳዊ ማረጋገጫዎችንና ጥቅሙን 100% ለማግኘት እንዴት አድርገን መመገብ እንዳለብን በዝርዝር እንመለከታለን። ከቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ነጭ ሽንኩርት ሲበሉ የሚፈጠረውን መጥፎ ጠረን በቀላሉ እንዴት ማጥፋት እንደምትችሉ አንድ ድንቅ ሚስጥር እናጋራችኋለን። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ላይክ እና ሼር በማድረግ ይህ ጠቃሚ መረጃ ለሁሉም እንዲደርስ አግዙን። አሁን በቀጥታ ወደ ዝርዝር ጥቅሞቹ እንለፍ። ነጭ ሽንኩርት የበሽታ መከላከል አቅምን ማሳደግ እንደሚችል ያውቃሉ? የመጀመሪያውና ትልቁ ጥቅም የሰውነታችንን የነጭ ደም ሴሎችን ማጠናከሩ ነው። ነጭ ሽንኩርት ሲጨፈለቅ አሊሲን የተባለ በጣም ኃይለኛ የሆነ ንጥረ ነገር ያመነጫል። ይህ ንጥረ ነገር ባክቴሪያን፣ ቫይረስንና ፈንገስን የመዋጋት ከፍተኛ አቅም አለው። በየቀኑ ነጭ ሽንኩርት የሚመገቡ ሰዎች በጉንፋንና በሳል የመያዝ ዕድላቸው በ63 በመቶ እንደሚቀንስ ጥናቶች ያሳያሉ። ጉንፋን ቢይዛቸው እንኳን በፍጥነት የመዳን ዕድላቸው ከፍተኛ ነው። የደም ግፊትን በተፈጥሯዊ መንገድ መቆጣጠር። ከፍተኛ የደም ግፊት ለዓለም ሕዝብ ትልቅ ስጋት ሆኗል። ሳይንሳዊ ምርምሮች እንደሚያስረዱት በየቀኑ የተወሰነ መጠን ያለው ነጭ ሽንኩርት መመገብ ልክ እንደ ሕክምና መድኃኒቶች ሁሉ የደም ግፊትን የመቀነስ አቅም አለው። በውስጡ ያለው አሊሲን የደም ቧንቧዎችን እንዲለጠጡና ደም በነፃነት እንዲዘዋወር ያደርጋል። ይህ ደግሞ በልብ ላይ የሚፈጠረውን ጫና ይቀንሳል። የኮሌስትሮል መጠንን ማስተካከልና ለልብ ጤና ደግሞ ነጭ ሽንኩርት በደማችን ውስጥ ያለውን መጥፎ ኮሌስትሮል ከ10 እስከ 15 በመቶ የመቀነስ አስደናቂ ብቃት አለው። መጥፎ ኮሌስትሮል በደም ቧንቧዎች ውስጥ ሲጠራቀም ለልብ ድካምና ለስትሮክ ይዳርገናል። ነጭ ሽንኩርትን የዘወትር ምግቦ በማድረግ የልቦን ጤንነት በነፃ መጠበቅ ይችላሉ። ተፈጥሯዊ አንቲባዮቲክ። በቤተ ሙከራ ውስጥ የዘመናዊ መድኃኒቶች ከመፈጠራቸው በፊት ነጭ ሽንኩርት እንደ ዋና ቁስል ማድረቂያና ኢንፌክሽን መከላከያ ያገለግል ነበር። በውስጡ ያሉት ለልብ ድካምና ለስትሮክ ይዳርገናል። ነጭ ሽንኩርትን የዘውትር ምግቦ በማድረግ የልቦን ጤንነት በነፃ መጠበቅ ይችላሉ። ተፈጥሯዊ አንቲባዮቲክ። የዘመናዊ መድኃኒቶች ከመፈጠራቸው በፊት ነጭ ሽንኩርት እንደ ዋና ቁስል ማድረቂያና ኢንፌክሽን መከላከያ ያገለግል ነበር። በውስጡ ያሉት ሰልፈር የያዙ ውህዶች በሰውነታችን ውስጥ ያሉ ጎጂ ባክቴሪያዎችን ያጠፋሉ። ከሁሉም የሚገርመው ነገር ሰውነታችን ውስጥ ያሉትን ጠቃሚ ባክቴሪያዎች ሳይነካ ጎጂዎቹን ብቻ ለይቶ ማጥፋቱ ነው። የአንጎልን ስራ ማነቃቃትና የአልዛይመር በሽታን መከላከል። የዕድሜ መግፋት በአንጎላችን ሴሎች ላይ ኦክሲዳይቲቭ ጉዳት ያመጣል። ነጭ ሽንኩርት በውስጡ ከፍተኛ የሆነ አንቲኦክሲዳንት ይዟል። ይህ ንጥረ ነገር የአንጎል ሴሎች እንዳያረጁና እንዳይሞቱ ስለሚከላከል የማስታወስ ችሎታ ማጣትን ወይም የአልዛይመርና ዲሜንሺያ በሽታዎችን የመከላከል ትልቅ አቅም አለው። የስኳር መጠንን ማስተካከል። በአይነት 2 የስኳር በሽታ ለሚሰቃዩ ወይም በቅድመ ስኳር ደረጃ ላይ ላሉ ሰዎች ነጭ ሽንኩርት ፍቱን መድኃኒት ነው። በደማችን ውስጥ ያለውን የስኳር መጠን ለማስተካከልና የኢንሱሊን መቋቋምን ለመቀነስ ይረዳል። ሰውነትን ከከባድ ብረቶች ማጽዳት። በምንተነፍሰው አየር፣ በምንጠጣው ውሃና በምንመገባቸው ምግቦች ውስጥ ያሉ እንደ እርሳስና ሜርኩሪ ያሉ ከባድ ብረቶች በሰውነታችን ውስጥ ሊጠራቀሙ ይችላሉ። በነጭ ሽንኩርት ውስጥ ያለው ሰልፈር ጉበታችን እነዚህን መርዛማ ነገሮች ከሰውነታችን ውስጥ ጠራርጎ እንዲያስወጣ ትልቅ እገዛ ያደርጋል። ለአንጎል ጥንካሬ
በተለይ ለሴቶች በዕድሜ መግፋትና በሆርሞን ለውጥ ምክንያት የሚመጣውን የአጥንት መሳሳት ለመከላከል ነጭ ሽንኩርት ይረዳል። በሴቶች ላይ ኦስትሮገን የተባለውን ሆርሞን በመጨመር የአጥንትን ጥንካሬ እንደሚጠብቅ በምርምር ተረጋግጧል። ረዥም ዕድሜን ለመኖር ነጭ ሽንኩርት የደም ግፊትን፣ ኮሌስትሮልንና ስር የሰደዱ ኢንፌክሽኖችን ስለሚከላከል በተዘዋዋሪ መንገድ የሰውን ልጅ ዕድሜ ያራዝማል። ከበሽታ ነፃ የሆነ ንቁና ጤናማ ሕይወት ለመኖር ቁልፉ ይሄው ነው። ለቆዳና ለፀጉር ጤንነት የፊት ብጉርን በሚያስከትሉ ባክቴሪያዎች ላይ ጥቃት በመሰንዘር የፊት ቆዳን ያጠራል። በተጨማሪም የራስ ቅል ላይ የደም ዝውውርን በማፋጠን የፀጉር መነቃቀልን ይከላከላል። የፀጉሩን እድገትም ያፋጥናል። አጠቃቀምና ሳይንሳዊ ሚስጥሩ። አሁን ደግሞ በጣም ዋናውና ወሳኙ ክፍል ላይ ደርሰናል። እነዚህን ሁሉ ጥቅሞች ለማግኘት ነጭ ሽንኩርትን እንዴት ነው መመገብ ያለብን? ብዙዎቻችን ነጭ ሽንኩርትን እንደከተፍነው በቀጥታ ወደ ወጥ ወይም ዘይት ውስጥ እንጨምረዋለን። ይህ ግን ትልቅ ስህተት ነው። ወሳኝ ሳይንሳዊ ሚስጥር። ነጭ ሽንኩርት ውስጥ ያለው አሊሲን የሚፈጠረው ነጭ ሽንኩርቱ ሲጨፈለቅ ወይም ሲከተፍና ከአየር ጋር ሲገናኝ ብቻ ነው። ስለዚህ ነጭ ሽንኩርቱን ከከተፉ ወይም ከጨፈለቁ በኋላ ለ10 ደቂቃ ያህል ዝም ብለው ያስቀምጡት። ይህ 10 ደቂቃ መድኃኒቱ እንዲመረጥና ኃይል እንዲያገኝ ያደርጋል። ከዚያ በኋላ በጥሬው ቢመገቡት ወይም ወደ ምግብ ውስጥ ቢጨምሩት ጥቅሙ አይጠፋም። ነገር ግን ከመጠን በላይ ማብሰል ጥቅሙን ሊቀንሰው ስለሚችል ምግቡ ሊወርድ ጥቂት ደቂቃዎች ሲቀሩት ቢጨምሩት ይመረጣል። የተጠቃሚዎች ጥንቃቄ። በመግቢያችን ላይ እንደነገርኳችሁ የነጭ ሽንኩርትን መጥፎ ጠረን እንዴት ማጥፋት ይቻላል ለሚለው መልሱ ይኸው ነው። ነጭ ሽንኩርት ከበሉ በኋላ ፖም ወይም አፕል መመገብ፣ የካሮት ጭማቂ መጠጣት ወይም የአዝሙድ ቅጠል ማኘክ ጠረኑን ሙሉ በሙሉ ያጠፈዋል። ወተት መጠጣትም እንዲሁ ጠረኑን በእጅጉ ይቀንሳል። ማስጠንቀቂያ፣ የደም ማቅጠኛ መድኃኒት የምትወስዱ ሰዎች ወይም ከቀዶ ጥገና በፊት የሆናችሁ ሰዎች ነጭ ሽንኩርት ደም የማቅጠን ባህሪ ስላለው ከመጠን በላይ በጥሬው ከመውሰዳችሁ በፊት ሐኪማችሁን አማክሮ። ውድ ተመልካቾቻችን ዛሬ የተፈጥሮን ተአምር በቤታችን አይተናል። ይህችን ትንሽ እንቡጥ በየቀኑ በምግባችን ውስጥ በማካተት ጤናችንን በነፃ መጠበቅ እንችላለን። የዛሬው ቪዲዮ ከተመቻችሁና ጠቃሚ መረጃ ካገኛችሁበት አሁኑኑ ላይክ ማድረጉን እንዳይረሱ። እናንተስ ነጭ ሽንኩርት መመገብ ትወዳላችሁ? ምንስ ለውጥ አያችሁበት? በኮሜንት መስጫው ላይ አጋሩን። ለሌሎች ጓደኞቻችሁም ሼር አድርጉ። በሚቀጥለው ቪዲዮ በሌላ መረጃ እስክንገናኝ ጤና ይግጠማችሁ። ቻው።